ቁሙ። ምን አጠፋው ጋሽ ዘመዴ? እንዴት ነህ? ጤና ይስጥልኝ። ጤና ይስጥልኝ። እንደምን ነህ? ደህና ነህ ሆይ? አብሮ ይስጥልን አለው። አክባሪ ነኝ፣ ግን አንዳንድ ያው አብሬ የተናገርኳቸው ነገሮች አሉ። ጠቃሚ ናቸው እንጂ ጎጂ አይደለም። ደህና ነህ አንተ? ሄሎ፣ ስልክ ተደውሎብኝ ነው። ስልክ አለው። ሰላም ነህ? በጣም ሰላም ነኝ። እኔ ሰሞኑን ድራማውን እያየሁ ነው እኔ። ነገር ግን ያው እግዚአብሔር ያመጣው በትር ነው። የአማራ ትግል እንደምልህ እንደ ሁልጊዜ እንደምናገረው ንጹህ ነው። የአማራ ትግል ቅዱስ ነው። የአማራ ትግል ማንም ድምፅ በሌለው ሰው ሆኖ የሚቆምለት የለም። ያው የምታውቀው ነው አይደለ? ደግሞ የአማራ አክቲቪስቶች የምትላቸውን የምታየው በትርፍ ጊዜ የሚሰሩ ናቸው። ፕሮግራም ይዘው ህብረት ኖሯቸው ፍቅር ኖሯቸው የሚሰሩ አይደሉም። እና ደግሞ የሚያላግጠው ይበዛል። ብዙ ነገር የሚለፉ እንዳሉ ሁሉ ማለት ነው። ነገር ግን ሰሞኑን የተፈጠረውን ነገር እያየው ነው። ራስን መከላከል መብት ነው። የተፈጠረውን ነገር ዲቴል አልገባበትም። ስለኔ ከአንተ ቅድም አንድ ነገር ይዣለሁ። ምንም ይሁን ምንም እኔ እስከማየው ድረስ ብለህ የተናገርከው እኔ ለዚህ ህዝብ መጥፎ ሀሳቢ ከሆንኩኝ እሱ የአማራ ደም ይፈርዳል። ታውቃለህ፣ እኔ በአማራ ስም ገንዘብ ዘርፌ ከሆነ ወይም አጀንዳ ከሌላ ማንም ሰው ነው አይለኝም። እዚህ ጋር አምጥቶ ይህን የመሰለ አጀንዳ ተሰጥቶታል። እኔ በእርግጥ እኔ ራሴን ጭፍን አድርጌ ስለምገባ እንጂ ፖለቲካውን በደንብ ዘርዝሬ ጠንቅቄ የማውቅ ሰው ነኝ። ምን ይጎዳል፣ አየር ላይ ዛሬ ላይ ምን ያስፈልጋል የሚለው ወቅታዊ ጉዳይ ነው የምመጣው። ስለተናገርኩ ስለተሳደብኩኝ እንደ ብልግና የሚቆጥሩ ሰዎች አሉ። የራሴን ሰው ግን አከብራለሁ። ባለጌን ለባለጌ መልስ እሰጣለሁ። ሞጣ ጋር የተፈጠረውን ነገር እያየንን ሞጣን ለብዙ ዓመታት ያጨውት ሰው ነው። ግን እጄ ላይ አገኘሁት። ዱባይ ላይ ተገናኘን። በምፈልገው መንገድ ያስኬድኩት የፈለግኩትን ነገር ያስኩኝ። በቃ ዛሬ እያስለቀስኩት ነው። በቃ እኔ ከሁላችሁም ጥላቻ የለኝም። ማንም ለአማራ ጥሩ ነገር ከሰራ እኔ ማምንበት 10 ደቂቃ ስለ አማራ ጥሩ ነገር ከተናገረ አየር ላይ አቅም ኑሮት 10 ደቂቃዋን እንጠቀምበታለሁ። ሲቀየስ ጥዬው እሄዳለሁ። ለምን? በራሴ ስለምተማመን። ከዛ ያለፈ ነገር እኔ ሌላ አማራ በውስጥ ለኔ ገንዘብ ከፍሎ ማንም ባላት እኔ ከማንም ጋር ግንኙነት የለኝም። ማንም ይሄ አጀንዳ ከሌን ተናገር በዚህ መልኩ ሂድ የሚለኝ ሰው የለም። እኔ ትላንት በነበርኩበት ጊዜ ላይ ማንም እንደዚህ በጎጥ ተከፋፍሎ የለም ነበር። ለአመታት ያክል ኢትዮጵያ ገብቼ ስጠፋ ነው ነገሮች ሁሉ ብትንትናቸው የወጡ እንጂ ሁሌም እኔ አስታራቂ ነኝ። ግሩፕ ላይ አስገብቼ በደንብ አማራው አንድ እንደሆነ ስሰራ የነበርኩ ልጅ ነኝ። ሌላ ቤት ላይ ሂጄ ምሳሌ የሚመጣውን ያንተ መሰሎች አንበረም በሚተነትኑ ልጆች አሉ፣ የኛ ልጆች። እነሱን ሰው ቤት ላይ ገብቼ ጥላት ቤት ላይ ገብቼ ራሴን አጋፍጬ እንዲገቡ አደርጋለሁ። ገስት ላይ እኔ ሚውት አደርጋለሁ። የሚሳደብ ሰው ካለ አልፌ እናገራለሁ። ስሰራ የነበረው ለምን ወደፊት አንጥቻቸዋለሁ። ይሄን አድርጊ እንድታወቁ አድርጋቸዋል። ተከታያለሁ። እኔ ተመልሼ አመጣፍተው የሚመለሱ ልጆች ቪዋቸው የለም ዛሬ ላይ። እኔ አመጣፍቼ ስመለስ ቪው እንዳለ ነው። ስራህ ነው ቪውን የሚያስከትለው ስራህ ነው። ታብታብ ስለተደረገልህ ኮፒ ሊንክ ስለተደረገልህ ምናምን አለ። እኔ ከ6 ከ7 ዘመዴ እኔ ጊፍት ይሰጠኛል። እዚህ 34 ሌብል አለ። ይሄን 34 ሌብል የተሰጠኝን ነገር መልሼ እሰጣለሁ። ከነኔ አሁንም አንድነቱን ነው የምፈልገው። ከጎጥ ከሰፈር ጆከር አያስፈልግም ከተባለ እኔ ማህበረሰቡ አይከተለኝም። የተለየ አጀንዳ ቢሰጠኝ ዛሬ ላይ በሰፈር በተለያየበት ጊዜ አንድ ትንፋሽ ብተነፍስ ምን ያክል እንደሚበታተን አውቃለሁ። እኔ ምድር ላይ ያለው ማንንም ነክቼ አላውቅም። በየቤታቸው ላይ ሲሄድ ዘመዴ ሌላ አጀንዳ ካለው ከሊት ሌላ አጀንዳ ካላት ራሴ እኔን የሚወክልኝ አጀንዳ አማራውን የሚጠቅል አጀንዳ ካለ እገባለሁ። ከዛ ውጭ ግን ስለ ጎጥ እየተወራ አልገባም። ቤታቸው ትቻቸዋለሁ። ሁሉ አየር ላይ ነው ያለሁት። ሲስተካከል ግን አሁን እኔ ከመጣው በኋላ ቀዝቅዟል። አሁንም አስተካክለዋለሁ። እመነኝ አስተካክለዋለሁ። እና እሱ ነው ወዳለው አከብራለሁ ነው። እኔ ልል የፈለኩት እኔ በፊትም ስል እንደነበረው ነው። የተቀየረ ሐሳብ የለኝም።
በግልም ደውለው ላናገሩ እኔ አላቅህም ምን አልልህም፣ ግን ሚዛን ማስጠበቅ አለበት አይደል? አንድ ሰው በሆነ ጉዳይ እኔ አሁን እኮ እዚህ ውስጥ ገብቼ የምዳክረው እንትን ፍላጎቴ አይደለም፣ ደግሞም አይመጥነኝም፣ መድረኬም አይደለም እኮ። ግን ሰው ሲጠፋስ ምን ይደረግ? ገባ? ድርቅ ብሎ የሚናገር የሚገስጽ ከኔ የተሻለ ከኔ የሚበልጥ ደግሞ ሲመጣ እኔ ቦቴ አይደለም፣ አላደርገውም። እና እናንተም ጋር እኔ ቅሬታ አለኝ። ግን የአማራ ኬስ ስለሆነ አንዳንዱን ነገር እናንተ ብትፈቱት እናንተ ብትሄዱበት ገባ። አንዳንድ ጊዜ ሁሉ ነገር ላይ አይገባም።